አዶናይን ልንሸልመው ያለበት ድረስ ደውለንለታል አለው ብሏል። እንግዲህ አቅም ሄደን እንኳን ደስ አለ ብለን ዋቢ አዋርድን እንሰጠዋለን። በነገራችን ላይ ነገ አዋርድ አለበት ቲክቶክ ክሬቲቭ አዋርድ፣ እሱንም እንደምበላ ተስፋ እናደርጋለን። ስመጣለው ሂጂና ባንቺ ምን እኔ ወንድም እንዴት ነሽ? ሰላም ነው? ቪዲዮዬን አይተዋል ብዬ አስባለሁ። አይቼዋለሁ። ያ በደንብ አድርጌ። እሺ አረፍ በለው። እሺ ንቆት በለው ማለት እሺ ንቆት በለው። ቲክቶክ ላይ ለእናንተ ምርጥ ቲክቶከር ማን ነው? እንዲሁም ደግሞ ከዛ ጋር ያይዤ ቲክቶክ ክሬቲቭ አዋርዱን ማን ይበለዋል ብዬ ጠይቄ ነበር። እኔ እንጃ ሌላ ገብተን ብናይ ያለ አይመስለኝም። እኔ እስኪገርመኝ ድረስ አዶናይ ነው የሚሉት። በጣም በዚህ አጋጣሚ እኔም ወዳለው እግዚአብሔር ያክብርልኝ። የሰው ድምጽ ሆኖብኝ ነው እንጂ እኔ ራሴ አምጥቼ ያለ ጥያቄ በሰጥ ደስ ይለኝ ነበር። ስለዚህ አዶንዬ እቺን አዋርዱ ብሮይ ደስ ብሎኛል። እና ሌላም አንድ ጊፍት አለኝ ለአንተ። ከዚህ በላይ ይገባሃል። ማርያም ማድረግ የምንችለው ይሄንን ስለሆነ ነው። አዋርድ በአዋርድ በቃ አልተቻልኩም። ነገም ይከተላል። አዶናይ ብርሃኑ 2017 ዋቢ አዋርድ በምርጥ ቲክቶከር በህዝብ ድምጽ ስለተመረጠ እንኳን ደስ አሎት ይላል። ማርያም ደግሞ ነገ እንዳለብሽ እናውቃለን። ቲክቶክ ክሬቲቭ አዋርድ አሁን እቺ ማርያምን ነው የምልህ እሰቅላታለሁ። ሂጂ ቤት ያው አረ ማርያምን ዋናው እንትን ላይ ግድግዳ ላይ ነው የምልህ። በቃ ማርያም ደስ ይላል በጣም ቴንክ ዩ ወርቺልን። በዚሁ ቀጥል እንዳት ዋቢ አዋርድ ማለት ነው ማርያምን ትልቅ ደረጃ እንዲደርስ ምኞቴ ነው። አንድ ቀን ታላላቅ ኢንፍሉዌንሰሮችና የሚዲያ ሰዎች አርቲስቶች በለው አክተሮች እንደሚሳተፉ በእርግጠኛ ነኝ። ለዚህ ዋንጫም በጣም ብዙ ሰው ኮምፒት እንደሚያደርግ እርግጠኛ ነኝ። ቴንክ ዩ ሶ ማች። እሺ እኔ በጣም አመሰግናለሁ። እግዚአብሔር ያክብረኝ። መልካም እድል ብያለሁ። ደግሞ በልተው ደግሞ አንድ ላይ ሰለብሬት እናደርጋለን።